Not ashamed. You should be ashamed of yourself. These sanctuary cities that protect the criminals and enact የባቲ ድል ወንበሬ ዘር የሶማሌ ሴቶች የጀግንነት ምልክት የእስልምና ሴትነት ሶማሊያዊትነት ያልበገራት ታጋይ ከምድራችን ሌላ ያያሉ ሀገር ፕሬዝዳንት ፊት በኩራት ተቃውሟን የምታሰማ ቆንጅዬና ደርባባ ሴት ናት። ኢልሃን ኦማር ትባላለች። የኢልሃን ኦማር ታሪክ እንደ ብዙ የሶማሊያ ሴት ልጆች በጀብዱ የተሞላ ነው። ከስደተኛ ካምፕ እስከ ትልቁ የአሜሪካ ኮንግረስ ይዘልቃል። የከሸፈ መንግስት ማሳያ ከሆነችው ሶማሊያ እስከ ተጠናከረ መንግስት ተምሳሌቱ አሜሪካ ከፍተኛ የስልጣን አካል ይደርሳል። ዛሬ የኢልሃን ኦማር ስም ዓለም ፖለቲካ ውስጥ ብዙ ክርክርና ተቃውሞ የሚያስነሳ ነው። በተመሳሳይ ጊዜ በሚሊዮን ሰዎች የሚደገፍ ማንነት አላት። ትውልደ ሶማሊያዊቷ ኢልሃን የትጋት የጽናትና የለውጥ ታሪክ ባለቤት ተብላም ትወደሳለች። ኢልሃን ኦማር ጥቅምት 4 ቀን 1982 ሲሆን በሶማሊያ ዋና ከተማ ሞቃዲሾ ተወለደች። ህፃንነቷ ግን ሰላም አልባ ነበር። በሶማሊያ የተነሳው የውስጥ ጦርነት ቤተሰቧን እንደ ሚሊዮን ሶማሊያውያን በታተነው። ቤት ሀብትና የተለመደ ህይወት በዚያን ጊዜዋ ሶማሊያ ጠፋ። ጦርነቱን ለማምለጥ ኢልሃን ኦማር ከቤተሰቧ ጋር ወደ ኬንያ ተሰደደች። በዚያ ለብዙ ዓመታት በስደተኛ ካምፕ ውስጥ ኖረች። ያ የኢልሃን ዘመን የረሃብ የፍርሃትና የእርግጠኝነት ማጣት መገለጫዎች ነበር። ነገር ግን በዚያ ከባድ ሁኔታ ውስጥ የሰው መብት ምን እንደሆነ ባይኗ ያየች እንዳደገች ተጽፏል። ቆንጂት በተወለደች በ13 ዓመቷ በ1995 ከቤተሰቧ ጋር ወደ አሜሪካ ተጓዘች። አዲስ ሀገር፣ አዲስ ቋንቋ፣ አዲስ ባህል፣ ሁሉም ነገር ለኢልሃን እንግዳ ነበር። በመጀመሪያ እንግሊዝኛን መናገር እንኳን አትችልም ነበር። ነገር ግን በትምህርት ላይ ትኩረት በመስጠት በፍጥነት አደገች። በኮሌጅ ዘመኗ ኢልሃን ኦማር በማህበራዊ ጉዳዮች ላይ በጣም ተነሳሽ ሆነች። የስደተኞች መብት፣ የሴቶች ፍትሃዊነትና የአናሳ ማህበረሰቦች መብት ዋና ጉዳዮቿ ሆኑ። እዚያ ነው ቆንጆይቱ ሶማሊያዊት ፖለቲካ ለለውጥ መሳሪያ መሆን ትችላለች ብላ ያመነችው። ኢልሃን ኦማር መጀመሪያ በአካባቢያዊ ፖለቲካ ተሳትፏን ጀመረች። በኋላ የሚኒሶታ የክልል ምክር ቤት አባል ሆነች። ይህ ለሷ ታላቅ እርምጃ ነበር። ምክንያቱም ከስደተኛ ካምፕ ወጥታ የህግ አውጪው መሰረት ውስጥ መቀመጥ ቀላል አይደለም። 2018 የግሪጎራ ዓመት ሲመጣ ኢልሃን ኦማር ወደ አሜሪካ ኮንግረስ ተመርጣ በመግባት አስደማሚ ታሪክ ሰራች። የመጀመሪያ ሶማሊ አሜሪካዊትና ሙስሊም ሴት መሆኗ በዓለም ዙሪያ ትኩረት ሳበ። ሂጃብ በመልበስ በኮንግረስ መቆም እንኳን ለአሜሪካ ፖለቲካ ታሪካዊ ነበር። ኢልሃን ኦማር በግልጽ ንግግሯ ትታወቃለች። ቃላቷ ሲወናጨፉ አጃይብ ያሰኛሉ። ስለ ውጭ ፖሊሲ፣ ስለ ጦርነት፣ ስለ እስልምናና ስለ ሰው መብት ያላት አቋም ብዙ ጊዜ ክርክር ያስነሳል። ያም ሆኖ አንዳንዶች እንደ ጀግና ሴት ይመለከቷታል፣ ሌሎች ግን በጠንካራ ቃላት ይቃወሟታል። የተባለው ሁሉ ቢባል የኢልሃን ኦማር ታሪክ አንድ ነገር ያስተምራል። ሁኔታ ሰው ሊገድብ ቢችልም ህልምን መገደብ አይችልም። ከጦርነትና ስደት ጀምሮ እስከ ዓለም አቀፍ መድረክ ድረስ መድረሷ ለብዙ ወጣቶች በተለይ ለሶማሊያውያን ሴቶች ተስፋ ነው። የኢልሃን ኦማር ታሪክ የሴት ኃይል፣ የስደተኛ ጽናትና የፖለቲካ ለውጥ ምሳሌ ነው። ብዙዎች ይጠሏትም ይቃወሟትም ይሆናል፣ ግን በዘመናችን ፖለቲካ ውስጥ ያላትን ተጽዕኖ መካድ አይችሉም። የኢልሃንን እልህ ስንመለከት የሶማሊያውያን ሴቶች ጀግንነት በጉልህ ይታየናል። የቀድሞው የኢትዮጵያ መሪ ኮሎኔል መንግስቱ ኃይለማርያም ደግሞ ስለ ኢልሃን ኦማር ሀገር ልጆች እንዲህ ይላሉ። የሶማሌ ሴቶች ከወንዶች ይልቅ ኃይለኞች ናቸው። እንዴት የሰው ሲናገር ዝም ትላለህ ብላ ታዋጋለች። የሶማሌ ሴትን ያህል ኃይለኛ በየትም የሀገራችን ክፍል ያለ አይመስለኝም። ሴቶቹ የቤቱ መሪዎች ናቸው። ከብቱን የሚጠብቁ እነርሱ ናቸው። የሚያርዱ እነርሱ ናቸው። ምግብ የሚሰሩ እነርሱ ናቸው። የወንዱ ስራ ጠመንጃ ይዞ መቆም ነው፣ ስራ የለውም። ሴቶቹ ግን ስለሚሰሩና የቤቱ ባለቤት ስለሆኑ ይሰሟቸዋል። በወንዶች ላይ የበላይነት አላቸው። በጦርነት ወቅት ከኋላ ሆነ የሚሸሽ ወንድ ካጋጠማቸው የት ነው የምትመለሰው? ና እዚህ ውስጥ ግባ ብለው ቀሚሳቸውን እያመላከቱ የሚያዋጉ ናቸው። ግልጽ ናቸው። በሰላምና በፍቅር በቀልድ ሲቀርቧቸው የሚወደዱ ናቸው። ሲጠሉ ከላይ እንዳልኩት ነው። ምስራቅ ኢትዮጵያን የምስራቅን ሰውና የዚያን አካባቢ ነገር ሁሉ የሚወዱት መንጌ ይህን የነገሩት ለይታገሱ ጌትነት ገበየው ነው። የስደተኛው መሪ ትረካዎች የተሰኘው መጽሐፉ ላይ አስፍሮታል። ኢልሃን የኒያ ዘር ናት።